ሰላም ጤና ይስጥልኝ ቤተሰቦቼ እኔ ዶክተር ኤልያስ ብርሃኑ ነኝ። ዛሬ በወንዶች ዙሪያ ያሉ የተረቶች ንጉስ ስለሆነው ጉዳይ እናወራለን። ስለ ስንፈተ ወሲብ የሚወሩ የተሳሳቱ አመለካከቶች ማለት ነው። ብዙ ወንዶች በጓደኛ መሃል በጎዳና ወሬ ወይም ባልተረጋገጠ መረጃ ምክንያት ተስፋ የለኝም ብለው በጭንቀት ይኖራሉ። ዛሬ እነዚህን ውሸቶች አንድ በአንድ እንሰብራቸዋለን። እውነታውን ማወቅህ ብቻ ግማሹን ጭንቀትን ያቀልልሃል። ከሐሰት ወሬ ወጣችሁ በሳይንሳዊ መረጃ ራሳችሁን ለመጠበቅ አሁኑኑ ሰብስክራይብ አድርጉና የደወል ምልክቱን ተጫኑ። በቀጥታ ወደ ተረቶቹ እንለፍ። በመጀመሪያ ግን ለድምጼ ይቅርታ ጠይቃለሁ፣ ትንሽ ጉንፋን ስለያዘኝ ነው። የመጀመሪያው ተረት ወይም ውሸት የሆነው ስንፈተ ወሲብ የሚያጋጥመው አዛውንቶች ላይ ብቻ ነው የሚለው ነው። የመጀመሪያውና ትልቁ ስህተት ይህ ነው። ብዙዎች ስንፈተ ወሲብ የሽምግልና ምልክት ብቻ አድርገው ያስባሉ። እውነታው ግን እድሜ ሲጨምር የሆርሞን ለውጥ ሊኖር ይችላል። ነገር ግን በአሁኑ ሰዓት ከ40 ዓመት በታች ያሉ ወጣቶች ለዚህ ችግር በከፍተኛ ሁኔታ ተጋላጭ እየሆኑ ነው። ለምን? ምክንያቱም ለወጣቱ የሚገጥመው ስንፈተ ወሲብ መንስኤው እድሜ ሳይሆን ከፍተኛ ጭንቀት፣ የአኗኗር ዘይቤ እና የአእምሮ ዝግጁነት ማጣት ነው። ስለዚህ ወጣት ስለሆንክ ብቻ በእኔ ላይ አይከሰትም ብለህ ጤናህን ችላ አትበል። ካጋጠመህ አረጀው ብለህ አትጨነቅ። ሁለተኛው ተረት ችግሩ ሁል ጊዜ የአካል ጉዳት ወይም የህመም ውጤት ነው የሚለው ነው። ሁለተኛው የተሳሳተ አመለካከት አቅም ካጣው የሆነ ክፍሌ ተበላሽተዋል ብሎ ማሰብ ነው። እውነታው ግን ስንፈተ ወሲብ በሁለት ይከፈላል፣ አካላዊና ስነ ልቦናዊ። ብዙ ጊዜ ወንዶች ላይ ችግር የሚጀምረው ከአእምሮ ነው። ድብርት፣ በራስ መተማመን ማጣት ወይም አላረካት ይሆን በሚል ፍርሃት ወይም ደግሞ ፐርፎርማንስ አንዛይቲ በመባል የሚታወቀው ብልት እንዳይቆም ያደርጋል። አካልህ ጤናማ ሆኖ አእምሮህ ካልተረጋጋ ስራው አይሰራም። ስለዚህ መፍትሄው መድኃኒት ከመውሰድ በፊት አእምሮን ማዳመጥ ሊሆን ይችላል። ሶስተኛው ተረት አንድ ጊዜ ካጋጠመ ሁል ጊዜ ችግር አለብህ ማለት ነው የሚለው ተረት ነው። ይህ ለብዙዎች የጭንቀት ምንጭ ነው። አንድ ቀን ማሳካት ባትችል ተፈጸመብኝ፣ አከተመልኝ ብለህ ትደመድማለህ። እውነታው ግን እያንዳንዱ ወንድ በህይወቱ ቢያንስ ማለት ነው አንድ ጊዜ ይህ ያጋጥመዋል። በድካም በበላኸው ምግብ ወይም በዚያ ቀን በነበረህ ስሜት ምክንያት ሊሆን ይችላል። ይህ ማለት ስንፈተ ወሲብ አለብህ ማለት አይደለም። ችግር ነው የሚባለው በተከታታይና ለረጅም ጊዜ ለምሳሌ ከ3 እስከ 6 ወር ሲከሰት ብቻ ነው። በአንድ ቀን ውድቀት ራስህን አትቅጣ። አራተኛው ተረት የወሲብ ፊልሞች ወይም ደግሞ ፖርን የወሲብ ትምህርት ቤት ናቸው። ይህ በጣም አደገኛው ተረት ነው። ብዙ ወጣቶች አቅማቸው የሚለኩት በፊልም ላይ በሚያዩት ተዋናይ ነው። እውነታው ግን በፊልም የሚታየው ነገር በተቀነባበረ ወይም ደግሞ ኤዲት የተደረገ እና ከእውነታው የሰው ልጅ ተፈጥሮ የራቀ ነው። እነሱን ለመምሰል ስትሞክር በራስህ ላይ ያልተገባ ጫና ትፈጥራለህ። እንዲሁም ፖርን ኢንዱስድ ኢሬክታይል ዲስፋንክሽን የሚባል ችግር አለ። የወሲብ ፊልም አዘውትሮ የሚያዩ ወንዶች አእምሯቸው ከተፈጥሯዊ ስሜት ይልቅ በፊልም ለለመደው ሰው ሰራሽ ስሜት ብቻ ምላሽ መስጠት ይጀምራል። ይህ ደግሞ እውነተኛ ግንኙነት ላይ ስንፈትን ያመጣል። አምስተኛውና የመጨረሻው ተረት ወይም ደግሞ ውሸት የሆነው ነገር መፍትሄው ቫያግራ ወይም የወሲብ መድኃኒቶች ብቻ ናቸው የሚለው ተረት ነው። ብዙ ወንዶች ችግሩ ሲመጣ የሚሮጡት ወደ ፋርማሲ ነው። እንክብል ካልወሰድኩ አይሆንም ብለው ያምናሉ። እውነታው ግን መድኃኒቶች ምልክቱን እንጂ መንስኤውን አያክሙም። መንስኤው ስኳር፣ የደም ግፊት ወይም ጭንቀት ከሆነ መድኃኒቱ ለጊዜው ይረዳህ ይሆናል እንጂ ዘላቂ መፍትሄ አይሆንም። ብዙ ጊዜ አመጋገብን በማስተካከል ስፖርት በመስራት እና ሲጋራን በማቆም ብቻ ያለምንም መድኃኒት አቅምን መመለስ ይቻላል። መድኃኒት የመጨረሻው እንጂ የመጀመሪያው አማራጭ መሆን የለበትም። ቤተሰቦቼ ስንፈተ ወሲብ በሽታ ሳይሆን ምልክት ነው። የአካልህ ወይም የአእምሮህ እረፍት እፈልጋለሁ ወይም ተንከባከበኝ የሚል ጥሪ ነው። በተረቶች አትታለሉ፣ በውሸት ወሬ አትጨነቁ። ራሳችሁን እወቁ፣ ጤናችሁን ጠብቁ። ይህ ቪዲዮ ግንዛቤ ሰጥታችኋል ብዬ አምናለሁ። ለጓደኞቻችሁ ሼር አድርጉት። ብዙ ወንዶች ይህ መረጃ ያስፈልጋቸዋል። ጥያቄ ካላችሁ
ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በጤና ቆዩልኝ። ቻው ቻው።